በ1952 ቴክሳስ የሚገኝ ፖል የተባለ አንድ የ6 ዓመት ልጅ በአሜሪካ ታሪክ ውስጥ እጅግ ገዳይ በሆነው የፖሊዮ ወረርሽኝ በተከሰተበት ወቅት ወደ ሆስፒታል ተወሰደ። በጥቂት ቀናት ውስጥ ቫይረሱ መላ ሰውነቱን ሽባ አድርጎታል። ዶክተሮች ሌሊቱን እንደማይተርፍ አምነው ነበር። ሌሊቱን ሳይሞት ቢተርፍም በሽታው በራሱ የመተንፈስ አቅሙን አሳጣው። ይህም አይረን ላንግ በመባል በሚታወቀው ትልቅ የሜካኒካል መተንፈሻ መሳሪያ ውስጥ መኖሩን ግዴታ አደረገበት። ዶክተሮቹ ይህ ጊዜያዊ ሁኔታ ብቻ እንደሆነ ገምተው ነበር፣ ምክንያቱም አብዛኞቹ ታካሚዎች በሳምንታት ውስጥ አገግመዋል ወይም ሞተዋል። ዓመታት አለፉ። ወረርሽኙን መቆጣጠር ተቻለ። ክትባቶች ተፈጠሩ እና አይረን ላንግ የተባሉት መሳሪያዎች ከሆስፒታሎች ጠፉ። ሆኖም ግን ፖል ለብዙ አስርት ዓመታት በማሽን ውስጥ ለመቆየት ተገደደ። ብዙ ሌሎች ሰዎች ሳይተርፉ ሲቀሩ እሱ እንዴት ተረፈ? ዕድሜ ልክ እዛ ሳጥን የሚመስል ማሽን ውስጥ ሙሉ ሕይወትን ማሳለፍስ ምን አይነት ነው? ከ1952 ጀምሮ ፖል በሕይወት ውስጥ እያንዳንዱን ጊዜ ማለት ይቻላል አይረን ላንግ በሚታወቅ ማሽን ላይ ጥገኛ አድርጎ አሳልፏል። ለ10 ዓመታት እንደ ሳምባ እስትንፋስ ሰጥቶታል፣ ደግፎታል እና የአካላዊ ዓለሙን ወሰን ገድቦታል። ታሪኩ በማሽን ኃይል ስለመትረፍ ብቻ ሳይሆን ተቋቁሞ ስለማለፍ፣ ስለመላመድና በ20ኛው ክፍለ ዘመን ካጋጠሙ በጣም አስፈሪ በሽታዎች መካከል አንዱ ስላሳረፈበት ረጅም ጥላ ነው። የፖል ሕይወት በማሽን ውስጥ ለማሳለፍ የተገደደበትን ሁኔታ ለመረዳት በመጀመሪያ ፖሊዮን በሚገባ ማወቅ ያስፈልጋል። ፖሊዮማይልቲስ ወይም በአጭሩ ፖሊዮ የአከርካሪ አጥንት ላይ የሚገኙ ነርቭን የሚያጠቃ ተላላፊ ቫይረስ በሽታ ነው። በአብዛኞቹ ሁኔታዎች ቫይረሱ መለስተኛ ወይም የማይስተዋሉ ምልክቶችን ያሳያል፣ ነገር ግን በከባድ አጋጣሚዎች ጊዜ የሞተር ነርቮችን ይጎዳል። እነዚህ ነርቮች በመላ ሰውነታችን ላይ የሚገኙ ጡንቻዎችን ለማንቀሳቀስ የሚያስፈልጉ ዋነኛ አካሎች ናቸው። የእነዚህ ነርቮች መጎዳት ማለት ሽባ እስከመሆን ሊያደርሱ ይችላሉ። በአማካይ ከ200 በበሽታው ከተያዙ ሰዎች ውስጥ አንዱ በዚህ ልክ የመጎዳት አጋጣሚ ሊደርስበት ይችላል። ለአንዳንዶች ጉዳቱ እጅና እግርን በማዳከም እስከ ዕድሜ ልክ የአካል ጉድለቶችን ሊያስከትል ይችላል። ለሌሎች ደግሞ ቫይረሱ ለመዋጥና ለመተንፈስ አስፈላጊ የሆኑ ጡንቻዎችን በመጉዳት በሕይወት መቆየትን ወደ ዕለታዊ ትግል ይለውጠዋል። በአሜሪካ ውስጥ በተከሰተ እጅግ የከፋ የፖሊዮ ወረርሽኝ ጊዜ ውስጥ በ1952 ፖል ገና በ6 ዓመቱ በፖሊዮ በሽታ ተያዘ። በዚህ ዓመት ብቻ ከ57,000 በላይ አሜሪካውያን በበሽታው ተይዘዋል። ሆስፒታሎች ሞልተው ወላጆች በማያቋርጥ ፍርሃት ይኖሩ ነበር። በተመሳሳይ አካባቢ ያሉ ሰዎች ሁሉም ሊያስብለው የሚችል ደረጃ እስከ ፓራሊሲስ በደረሰ ደረጃ ታመሙ። ፖሊዮ በ20ኛው ክፍለ ዘመን አጋማሽ ላይ ከፍተኛ ደረጃ ላይ ቢደርስም አዲስ በሽታ አልነበረም። የፖሊዮ መሰል ምልክቶች ከብዙ መቶ ዓመታት በፊት ጀምሮ እንደነበሩ ማስረጃዎች ያሳያሉ። የጥንት ግብፃውያን ቅርጻ ቅርጾች የደረቁ እግሮች ያሏቸውን ሰዎች ያሳያሉ። ይህም የቫይረሱ መለያ ምልክት ነው። ሆኖም እስከ 19ኛው ክፍለ ዘመን መጀመሪያ ድረስ ፖሊዮ ከፍተኛ ወረርሽኝ ማስከተል አልጀመረም። በ1916 የኒውዮርክ ከተማ ከ27,000 በላይ ጉዳቶችን ሪፖርት አድርጋለች። ቢያንስ 6,000 ሰዎች ሞተዋል። የከተማዋ ሰው በድንጋጤ ተወሮ ነበር። የህዝብ መሰብሰቢያ ቦታዎች ተዘጉ። ቤተሰቦች ተገለው ተቀመጡ። የተወሰኑት ሰዎችም በሽታውን ለማምለጥ ወደ ገጠር አካባቢዎች ሸሹ። ከብዙ በሽታዎች በተለየ ፖሊዮ ባልተመጣጠነ ሁኔታ ልጆችን ኢላማ ያደረገ ነበር። ቫይረሱ በተበከለ ምግብ እና ውሃ እና በንጽህና አጠባበቅ ጉድለት ምክንያት ይሰራጫል። ይህም ትናንሽ ልጆችን የበለጠ ተጋላጭ እንዲሆኑ አድርጓቸዋል። ለብዙ አስርት ዓመታት የፖሊዮ ወረርሽኝ ተከስቶ ቢያውቅም ፖል በታመመበት ጊዜ ምንም አይነት መድኃኒት አልነበረም። የሕክምና ሳይንስ ቫይረሱን እንዴት ማቆም እንደሚችል ገና አልተረዳም። በዛ ውጤታማ ሕክምናዎች ባልነበሩበት ጊዜ ተስፋ የቆረጡ ቤተሰቦች ወዳልተረጋገጡ መድኃኒቶች ፊታቸውን ለማዞር ተገደዋል። የተከበሩ የሕክምና ባለሙያዎች እንኳን በኋላ ላይ ውጤታማ ሳይሆኑ የተገኙ ጎጂ የሆኑ ሕክምናዎችን ያበረታቱ ነበር። ታካሚዎች የሙከራ መርፌዎች፣ የኤሌክትሪክ ሕክምናዎችንና ከፍተኛ የማያንቀሳቀሱ ሁኔታዎች ላይ እንዲቆዩ ተደርገዋል። እነዚህም አብዛኛውን ጊዜ አስከፊ ውጤቶችን አስከትለዋል። ከመጀመሪያው ኢንፌክሽን የተረፉ ልጆች የተዳከሙ እግሮቻቸውን ለመደገፍ ብዙውን ጊዜ በከባድ ፕላስቲክ ወይም የብረት መደገፊያዎች ውስጥ ይቀመጣሉ። ብዙዎቹ ለወራት ወይም ለዓመታት በሆስፒታል ክፍሎች ውስጥ እንቅስቃሴ አልባ ሆነው ተገለውና ፈርተው አሳልፈዋል። የመተንፈሻ ጡንቻ ቻቸው ለተጎዱ ሰዎች የጉዳት መጠናቸው አብዛኛውን ጊዜ ገዳይ ነበር። ይህ መለወጥ የጀመረው በ1928 ሲሆን የንጽህና አጠባበቅ ባለሙያው ፊሊፕ ድሪንከር እና የፊዚዮሎጂ ባለሙያ ሉዊስ ሾው በጣም የተጎዱትን ታካሚዎች በሕይወት ማቆየት የሚችል ማሽን በፈጠሩበት ጊዜ ነው። ፈጠራቸው የታማሚዎችን ሳምባዎች በሰው ሰራሽ መንገድ የአየር ግፊት ለውጦችን በመፍጠር እንዲሰሩ የሚያደርግ ነው። ታማሚው ከአንገቱ ጀምሮ ወደ ታች ያለው ሙሉ ሰውነቱ በታሸገ የብረት ሳጥን መሰል ማሽን ውስጥ ተኝቶ ይገባል። አየር ከማሽን ውስጥ ሲወጣ ደረቱ ተነፍቶ
አየር ወደ ውስጡ ይስባል። አየር መልሶ ሲገባ በተቃራኒው ተመልሶ ይወጣል። በዚህም ሂደት ሳምባው በተፈጥሮ እንደሚያደርገው እንቅስቃሴ አየር ማስገባትና ማስወጣት ያስችለዋል። ማሽኑ አይረን ላንግ በመባል ይታወቅ ነበር። የመጀመሪያዎቹ ሞዴሎች በትክክል የሚሰሩ ቢሆኑም ከፍተኛ ድምፅ ያላቸው፣ ግዙፍና ውድ ነበሩ። በኋላ ላይ የተደረጉ ማሻሻያዎች የበለጠ አስተማማኝና ቀልጣፋ አድርጓቸዋል። ያም ሆኖ ማሽኖቹ ዋጋቸው ውድ ሆነው ቆይተዋል። ሆስፒታሎችም ብዙውን ጊዜ ፍላጎትን ለማሟላት የሚያስችል በቂ ማሽኖችን መግዛት አልቻሉም። በከባድ ወረርሽኝ ወቅት ዶክተሮች ህጻናት እንዲተነፍሱ በእጅ የሚሰሩ መሳሪያዎችን እንኳን ለመጠቀም ተገደዋል። በ1952 አይረን ላንግስ ለከባድ የፖሊዮ ታማሚዎች የመጨረሻው መከላከያ መንገድ ሆነዋል። በዚያው ዓመት በዳላስ ቴክሳስ የ6 ዓመቱ ፖል አሌክሳንደር በክረምቱ ዝናብ ውጪ ሲጫወት በድንገት ህመም ተሰማው። በጥቂት ደቂቃዎች ውስጥ በጭንቅላቱና በአንገቱ ላይ የተሰማውን ህመም ተናገረ። እናቱም የህመም ምልክቶቹን ወዲያውኑ እንዳየች ምን አይነት በሽታ ሊሆን እንደሚችል መገመት አልከበዳትም። ፖል አልጋ ላይ ተኝቶ ሐኪም ተጠራ። በሆስፒታሎች መጨናነቅ ምክንያት ዶክተሩ ፖልን እዛው ቤት ውስጥ እንድታቆየው ለእናቱ ነገራት። በቀጣዮቹ 5 ቀናት ውስጥ የጤና ሁኔታ በፍጥነት እየተባባሰ ሄደ። ጥንካሬው ጠፋ። የሳላቸውን ስዕሎች ቀለም የሚቀባበትን ብሩሽ እንኳን በእጁ መያዝ አልቻለም። በመጨረሻም ሳል ማሳል እንኳን እስኪያቅተው ድረስ በጣም ደካማ ሆነ። ሳምባውንም ሙከስ በሚባል ወፍራም ፈሳሽ እየተሞላ መጣ። ፖል በመጨረሻም ወደ ሆስፒታል ሲወሰድ አንዱ ዶክተር ለወላጆቹ ምንም ማድረግ የማይችሉበት ደረጃ ላይ እንደደረሰ ነገራቸው። ሌላኛው ዶክተር ግን ያንን ውጤት ለመቀበል ፈቃደኛ አልነበረም። በአስቸኳይ ቀዶ ሕክምና ሁለተኛው ዶክተር የፖልን የመተንፈሻ ቱቦ ከፍቶ ፈሳሹን ከሳምባ ውስጥ በመምጠጥ ሕክምና አደረገለት። ይህ ቀዶ ሕክምና የፖልን ሕይወት ለጊዜውም ቢሆን አራዘመለት። ፖል ንቃተ ህሊናውን ሲያገኝ በከፍተኛ ድምፅና በማያውቀው ማሽን ውስጥ ገብቶ ራሱን አገኘው። መጀመሪያ ላይ ህልም እያለመ እንደሆነም አስቦ ነበር። ብዙም ሳይቆይ አይረን ላንግ በሚባለው ማሽን ውስጥ እንዳለ አወቀ። ቫይረሱ ከአንገቱ በታች ያለውን ሙሉ ሰውነቱን በቋሚነት ሽባ አድርጎታል። ለሚቀጥሉት 18 ወራት ፖል በማሽኑ ውስጥ ኖረ። በዙሪያው እንደሱ የታመሙ ልጆች ነበሩ። የተወሰኑት ቀስ በቀስ ማገገም ሲችሉ፣ የተወሰኑት ደግሞ ህይወታቸው አለፈ። የፖል ሁኔታ ግን ምንም ሳይለወጥ ቀንም ሆነ ሌሊት ማሽኑ እየተነፈሰለት ለመኖር ተገደደ። ይህን የሚመለከቱት ዶክተሮች ፍሮግ ብሪዚንግ በመባል የሚታወቅ ያተነፋፈስ ዘዴ ያስተምሩት ጀመር። ዘዴው አየርን መዋጥና በምላስና በጉሮሮ ጡንቻዎች አማካኝነት ወደ ሳምባ ውስጥ ማስገባት ነው። ይህ ድርጊት ለአዋቂዎች ራሱ ይከብዳል። ለአንድ ትንሽ ልጅ ደግሞ የባሰ አድካሚ ነበር። ፖል አማላጭ ስላልነበረው የግድ መለማመድ ነበረበት። 8 ዓመት በሞላው ጊዜ ለአጭር ጊዜ ያለማሽኑ እርዳታ በራሱ መተንፈስ እስኪችል ድረስ ቴክኒኩን በበቂ ሁኔታ ተላመደው። ከ2 ዓመታት አካባቢ በኋላ ለመጀመሪያ ጊዜ በቀን ከማሽኑ በመውጣት በራሱ እየተነፈሰ መዋል ቻለ። አዳሩን ግን እየተነፈሰ ለማደር የግዴታ የማሽኑ እገዛ ያስፈልገዋል። ይህም የተወሰነ ነፃነት ሆነለት። የነበረበትን ሁኔታ ፖል በሚገባ ተላመደው። የክፍሉን ዙሪያ ለማየት እንዲችል መስታወት ከጭንቅላቱ በላይ ተሰቀለለት። የፖል አባት ፖል በአፉ ነቅሶ ይዞ ቅርቡ ያሉ አንዳንድ ነገሮችን ሊያንቀሳቅስ የሚችልበትን ትንሽ የፕላስቲክ ዕቃ ሰራለት። ፖል በጥርሶቹ መካከል ያን መሳሪያ በመንከስ መጻፍ፣ ከለር መቀባትና ከዓለም ጋር የሚገናኝበትን መንገድ ተማረ። እድሜው እየጨመረ ሲሄድ አንድ ነገር ግልጽ ሆነ። ሰውነቱ ሽባ ቢሆንበትም አእምሮ ግን አልነበረም። የቀለም ትምህርት ወደፊት የሚሄድበት መንገድ እንደሆነ ወሰነ። ፖል በ21 ዓመቱ ከዳላስ 2ኛ ደረጃ ትምህርት ቤት አንድም ቀን በአካል ሄዶ ሳይማር የተመረቀ የመጀመሪያው ተማሪ ሆነ። የተመረቀውም የክፍሉን ከፍተኛ ደረጃ በመያዝ ነው። ይሁን እንጂ ኮሌጅ ግን የበለጠ ከባድ ነበር። ካመለከተባቸው ዩኒቨርሲቲዎች ሳውዘርን ሜቶዲስት ዩኒቨርሲቲ የሚባለው የአካል ጉዳተኛ መሆኑን በመጥቀስ ማመልከቻውን ውድቅ ያደረገ የመጀመሪያ ትምህርት ቤት ነበር። ፖል ግን ያንን ውሳኔ ለመቀበል ፈቃደኛ አልነበረም። ለ2 ዓመታት ያለማቋረጥ ለመግባት ታግሏል። በመጨረሻም ዩኒቨርሲቲ ውሳኔውን ለውጦ ኢኮኖሚክስ እና ፋይናንስን አስተምሮ ወደ ቴክሳስ ዩኒቨርሲቲ እንዲዛወር አደረገ። ወደ ካምፓስ መሄድ ማለት 300 ኪሎ ግራም የሚመዝነውን ማሽን ወደ ዶርም ማጓጓዝ ማለት ነው። ይህ ከባድ ፈተና ቢሆንም ፖል ግን ከመሄድ አልቀረም። ከ7 ዓመታት ትምህርት በኋላ በ1978 በመመረቅ በሕግ ትምህርት ቤት ትምህርቱን ቀጠለ። ብዙ ያላመኑበት ፕሮፌሰሮች ነበሩ። አንዳንዶቹ ፈጽሞ እንደማይሳካለት ይነግሩት ነበር። ፖል ግን ከምንም ሳይቆጥራቸው በ1984 የሕግ ዲግሪውን አግኝቶ እንደ ማንኛውም ጠበቃ ስኬታማ የሥራ ጉዞውን ጀመረ። በ2022 ፖል ለ70 ዓመታት በማሽኑ እርዳታ ኖሯል። ማሽኑ ውስጥ እንዳለ መብላት፣ መተኛት፣ መስራትና መጻፍ ይችል ነበር። የመጀመሪያው አይረን ላንግ ማሽኑ በ2015 መበላሸት ሲጀምር የሚተኩ ክፍሎችን ማግኘት ፍጹም የማይቻል ነበር። ማሽኖቹ ለ10 ዓመታት ያክል ጊዜ ያለፈባቸው ነበሩ። ፖል ይህንን ሁኔታ ኢንተርኔት ላይ በማጋራት ሊጠግን የሚችለው ሰው እንዳለ በመፈለግ ማሽኑን ለማደስና ሕይወቱን እንደገና ለማራዘም ችሏል። ፖል አይችልም የሚባለውን ነገር ሁሉ እያደረገ ቀጠለ። በ2020 ሙሉ በሙሉ በአፉ
ነክሶ በያዘው ትንሽ መሳሪያ ተጠቅሞ ኮምፒውተር ላይ እየጻፈ 3 Minutes for a Dog የተሰኘውን ማስታወሻ ለማሳተም ችሏል። የፖል ታሪክ ሌላ በሰፊው ከሚታወቅ ታሪክ ጋር ይነሳል። የዩናይትድ ስቴትስ 32ኛው ፕሬዝዳንት የነበረው ፍራንክሊን ዲ ሮዝቬልት እንዲሁ ከፖሊዮ በሽታ መትረፍ ከቻሉ ውስጥ አንዱ ነበር። በ1921 በቫይረሱ ተይዞ ያለ እርዳታ የመራመድ ችሎታውን አጣ። እሱ ግን የነበረውን የፕሬዝዳንትነት ቦታ በመጠቀም በኋላ ላይ ማርች ኦፍ ዳይምስ በሚባል የታወቀውን ለዚህ ቫይረስ ተጠቂ ለሆኑ ህጻናት ገቢ ማሰባሰቢያ ብሔራዊ ፋውንዴሽን አቋቁሟል። ከህዝብ በተሰበሰበ ገንዘብ አማካኝነት ድርጅቱ በመጨረሻም ለቫይረሱ ክትባት እንዲፈጠር ያስቻለውን ምርምር ፋይናንስ አደረገ። በ1952 ጆናስ ሳልክ የተባለ ተመራማሪ ስኬታማ የፖሊዮ ክትባት መፍጠር ቻለ። ወደ 2 ሚሊዮን የሚጠጉ ህጻናትን ያካተተ ሰፊ ሙከራዎች ተደረጉ። ከነዚህ ሙከራዎች ውጤት በመነሳት ክትባቱ ደህንነቱ የተጠበቀና ውጤታማ እንደሆነ ታወጀ። የጅምላ ክትባት ዘመቻዎች ወዲያውኑ ተጀመሩ። በጥቂት አስርት ዓመታት ውስጥ በዩናይትድ ስቴትስ የፖሊዮ በሽታ ሙሉ ለሙሉ ማስወገድ ተቻለ። በዓለም አቀፍ ደረጃም የቫይረሱ ተጠቂዎች በከፍተኛ ሁኔታ ቀንሰዋል። አይረን ላንግስ የተባሉት ማሽኖች ከሆስፒታሎች ጠፉ። ነገር ግን ፖል በተጎዳበት ደረጃ በቫይረሱ ተጠቅተው በህይወት ለተረፉ ሰዎች የፖሊዮ ጣጣው ፈጽሞ አልጠፋም። ፖል በአይረን ላንግ ማሽን ውስጥ ይኖሩ ከነበሩት የመጨረሻዎቹ ሰዎች አንዱ ነበር። ከ70 ዓመታት በላይ በማሽን እገዛ ሲኖር ቆይቶ በማርች 11 2024 በ78 ዓመቱ ህይወቱ አለፈ። ከመሞቱ በፊት በአስከፊው የኮቪድ ወረርሽኝ ተይዞ ቢሆንም የሞቱ ምክንያት በግልጹ አልተነገረም። የፖል ፈተና የበዛበት ህይወት የሰው ልጅ የመላመድና የመቋቋም ችሎታን ማረጋገጫ ሆኖ ያገለግላል። ጥንካሬው በችግር የተቀረጸ በቆራጥነት የተደገፈና በህይወት እንዲቆይ በሚያደርገው ማሽን የተገደበ ሳይሆን ለመኖር በነበረው ጠንካራ ወኔ የተገለጸ ነው።